የዛሬው ጨዋታ ከአንድ ዋንጫ በላይ ነው ትርጉም ያለው። አርሰናል ይሄንን ጨዋታ የሚያሸንፍ ከሆነ ሌሎቹ ዋንጫዎች በጣም ትልቅ ሞራል ነው የሚሆነው፣ ትልቅ ድጋፍ ነው የሚሆነው። ዛሬ አርሰናል ከሲቲ ጋር በካርሊንግ ካፕ የፍጻሜ ጨዋታ ማታ 1 ሰዓት ተኩል የሚገናኝ። አርሰናልም ይሄንን ጨዋታ የሚያሸንፍ ከሆነ ከአራቱ ዋንጫ የመጀመሪያውን ዋንጫ አገኘ ማለት። በዚህ ጨዋታ ላይ ሲቲ ዶናሩማ እንደማያሳልፍ አስታውቋል። በበረኛ የሚያሳልፈው ትራፎርድ። አርሰናል በኩል ደግሞ በረኛ ላይ የሚያስገባው አሪዛባላጋ ነው፣ ኬፓ ነው እየተባለ። ሁላችሁም ይሄን ጨዋታ ስለሲቲ ያልቀልባችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። እዛ በተጨማሪ ደግሞ ዛሬም ሌላ ከባድ ጨዋታ አለ። አትሌቲኮ ማድሪድና ሪያል ማድሪድን የሚያገናኝ ጨዋታ ነው። ይሄም ጨዋታ እንግዲህ በላሊጋው የዋንጫ ጉዞ ላይ ከፍተኛ ተጽዕኖ የሚያመጣ ጨዋታ ነው። ሁለቱንም ጨዋታ ማን ስለስንት ያሸንፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። በዚህ ሰዓት አርሰናሎች ያልተጠበቀና እጅግ አስገራሚ የተባለ መግለጫን አውጥተዋል። ጋርዲዮላ ዛሬ አሸንፎ የጭንቅላት ጨዋታ መጫወት እንደሚፈልግ አርሰናሎች በይፋዊ ገጻቸው ላይ አስታውቀዋል። በፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቡድኖች በታሪክ ለመጀመሪያ ጊዜ በካራባው ካፕ ፍጻሜ ይገናኛሉ። አርሰናል በድረገጹ ጋርዲዮላ ዛሬ የሊጉ መሪነታችንን ለመውሰድ ስነ ልቦናዊ ጉዳት ማድረስና በራስ መተማመናችንን መጉዳት ይፈልጋል ሲል አርሰናል በይፋዊ ገጹ ላይ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አስብ